ከጭንቀት ነፃ የሆነ ደስተኛ ህይወትን ለመኖር 10 ወሳኝ መርሆች። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ዛሬም አንድ ጥያቄ ልጠይቃችሁ። ለመጨረሻ ጊዜ እውነትም ደስተኛ ነኝ ብላችሁ ከልባችሁ የተሰማችሁ መቼ ነው? በዘመናዊው ዓለም ጭንቀት እንደ ጥላ እየተከተለን፣ ደስታ ደግሞ እንደ ናፍቆት እየራቀችን ነው። ዛሬ የምናያቸው 10 መርሆች ዝም ብለው የተጻፉ ቃላት አይደሉም። ከታወቁ የሳይኮሎጂ መጽሐፍትና ባለሙያዎች የተገኙ ህይወትን ሪሴት የሚያደርጉ መሳሪያዎች ናቸው። ቪዲዮውን ሼር በማድረግ የዛሬ ደስታችሁን ጀምሩ። ወደ መጀመሪያው ወርቃማ መርህ እንለፍ። አንደኛ፣ ራስህን ከሌላው ሰው ጋር አታፎካክር። ሶሻል ሚዲያ ላይ የሰዎችን ሃይላይት እያየን የራሳችንን ቢሃይንድ ዘ ሲን ግን እንንቃለን። ለምሳሌ ጓደኛ አዲስ ስልክ ሲገዛ ወይም ተመርቆ ፎቶ ሲለጥፍ ያንተ ጉዞ ገና በመሆኑ የበታችነት ሊሰማ አይገባም። ያንተ አሻራ ከማንም ጋር እንደማይመሳሰል ሁሉ የህይወት ሰዓት አቆጣጠርም የተለየ ነው። ትልቁ ፉክክር ከትናንቱ ማንነት ጋር ብቻ ይሁን። ሁለተኛ፣ ትኩረት በሌለ ነገር ላይ ሳይሆን ባለህ ነገር ላይ ይሁን። ደስታ ማለት ሁሉንም ነገር ማግኘት ሳይሆን ባለን ነገር መርካት ነው። አንዳንድ ጊዜ ስለሌለን ልብስ እያሰብን ስንጨነቅ፣ እግር የሌላቸው ሰዎች ግን መራመድን ብቻ እንደሚመኙ እንረሳለን። አመሰግናለሁ ማለት ስንጀምር ጭንቀት ቦታውን ይለቃል። ሶስተኛ፣ ራስህን ሁን። የሌላውን ሰው ስክሪፕት ለመተወን አትሞክር። ለምሳሌ ቲክቶክ ላይ ስለታየ ብቻ ባልተመቸ ፋሽን ለመታየት አትልፋ። አትሸወድ። እውነተኛ ወዳጆች አንተን ባንተነት ነው የሚወዱ። ሌላውን መምሰል መሞከርም ራስን እንደ መቅበር ነው። አራተኛ፣ ሁሉን ለማስደሰት አትሞክር። የሽንፈት ትልቁ መንገድ ሁሉንም ሰው ደስ ለማሰኘት መጣር ነው። ለምሳሌ ጓደኞች በማይሆን ቦታ እንሂድ ሲሉ አይ ማለት ካልቻልክ ለራስ ደስታ ቦታ የለህም ማለት ነው። ለሰዎች ሳይሆን ለህሊና ስትኖር ሰላም ታገኛለህ። አምስተኛ፣ የውሸት ደስታን አትፈልግ። ጊዜያዊ ማደንዘዣዎችን ከእውነተኛ ሰላም ጋር አታደናግር። በሱስ በጭፈራ ወይም በውሸት ዝና የሚመጣ ደስታ እንደ ጉም ነው። ሐዘንህን ሳትደብቅ ዓላማህና ተግባርህ ሲገጥሙ የሚመጣው ደስታ ግን ዘላቂ ነው። ስድስተኛ፣ ለሁሉም ሰው ቅን ሁን። ዛሬ የምታገኛቸው ሰዎች ነገ ማን እንደሚሆኑ አታውቅም። መንገድ ላይ ለምታገኘው ጥበቃ ወይም ላስተናጋጅ የምታሳየው ትህትና ላንተ ቀላል ነው፣ ለእነሱ ግን ትልቅ ትርጉም አለው። ጥሩነትህ ተመልሶ በአንተ ህይወት ውስጥ ብርሃን ይሆናልና ደግ መሆን አይድከምህ። ሰባተኛ፣ መለወጥ የማትችላቸውን ነገሮች አምነህ ተቀበል። ከአቅምህ በላይ በሆነ ነገር ላይ መጨነቅ የነገን ጉልበት ዛሬ ላይ ማባከን ነው። ሰዎች ስላለፈው ስህተትህ ወይም ስላንተ ስለሚያወሩት ወሬ መጨነቅ አቁም። መለወጥ የምትችለው የዛሬ ድርጊትህን ብቻ ነው። የቀረውን ለፈጣሪ ስጠው። ስምንተኛ፣ የራስህ እውነተኛ ወዳጁን። ራስህን ሳትወድ ሌላውን መውደድ ትችላለህ ማለት ዘበት ነው። ለምሳሌ ስትሳሳት ራስህን እንደ ጠላት አትውቀሰው። ይልቁንም አይዞ ከዚህ ትማራለህ ብለህ ራስህን አበርታ። ራስህን ይቅር ማለት ስትጀምር ትከሻ ላይ ያለው ሸክም ይቀላል። ዘጠነኛ፣ መልካም አስብ፣ መልካም ተናገር። ህይወትህ ያስተሳሰብህ ውጤት ነች። ጠዋት ስትነሳ ዛሬ መጥፎ ቀን ነው ካልክ አእምሮ መጥፎ ነገሮችን ብቻ ነው የሚለቅመው። ይልቁንም ዛሬ አዲስ እድል አለኝ ብለህ ጀምር። ያን ጊዜ በፈተናዎች ውስጥ መፍትሄ ማየት ትጀምራለህ። አስረኛ፣ ለምን እንደምትኖር እወቅ ወይም ፋይንድ ዩር ፐርፐዝ። ዓላማ ያለው ሰው ለጭንቀት ጊዜ የለውም። ህይወትህ ለምን እንደተሰጠችው እወቅ። ተማሪ ከሆንክ ለወገን ለመጥቀም፣ ሰራተኛ ከሆንክ ለውጥ ለማምጣት ኑር። ትርጉም ያለው ህይወት የደስታ ምንጭ ነውና። እንግዲህ ውድ ወጣቶች፣ ደስታ ማለት ችግር የሌለበት ረሃ የሆነ ህይወት ሳይሆን ችግሮችን በእነዚህ 10 መርሆች የምናሸንፍበት መንገድ ነው። ዛሬ ካየናቸው ውስጥ አንዱን እንኳን መተግበር ብትጀምሩ እመኑኝ ለውጡን ታዩታላችሁ። የዚህ ቻናል ቤተሰቦች ቀናቸውን የሚጀምሩት ይህን ቪዲዮ ሼር በማድረግ ነው። እናንተም ለምትወዱት ሰው ይህን ቪዲዮ ላኩለትና የዛሬውን ቀን በቅንነት ጀምሩ። ዛሬ ካየናቸው 10 መርሆች ውስጥ ለእናንተ በጣም የከበዳችሁ የትኛው ነው? ወይንም የተመቻችሁ ኮሜንት ላይ ጻፉልኝ። ደስተኛ ህይወት ለሁላችንም ይሆን። በሚቀጥለው ቪዲዮ እስክንገናኝ ደህና ሁኑ።